የፌዴራል ገቢ ግብር አዋጅ 979/2008 ከመቀጠር የሚገኙ ገቢ ናቸው ብሎ ከዘረዘራቸው ውስጥ ያለፈን ያሁንን ወይም ወደፊት ቅጥርን አስመልክቶ ሰራተኛው የሚቀበለው የአይነት ጥቅማ ጥቅም ዋጋ አንዱ እንደሆነ ይደነግጋል። ጤና ይስጥልን የቅርንጫፍ ጽሕፈት ቤታችን ግብር ከፋዮችና የቻናላችን ቤተሰቦች፣ ለዛሬ ይዤላችሁ የመጣሁት ትምህርታዊ ቪዲዮ ትኩረቱን ያደረገው ታክስ ሊከፈልባቸው ይገባል የተባሉ የአይነት ጥቅማ ጥቅም ዋጋን በተመለከተ ይሆናል። እንድትከታተሉን በአክብሮት ጋብዛለሁ። የአይነት ጥቅማ ጥቅም ዋጋ ናቸው ተብለው ከተዘረዘሩት ውስጥ በመጀመሪያ የምንመለከተው ከዕዳ ነፃ የመደረግ የአይነት ጥቅምን በተመለከተ ነው። ይሄ ማለት ተቀጣሪ ለቀጣሪው መክፈል ያለበት ብድር ወይም ዕዳ ኖሮ ነገር ግን ቀጣሪው ቀሪ ያደረገለት እንደሆነ ያ ለሰራተኛው ቀሪ የተደረገለት የዕዳ ወይም የብድር መጠን ለሰራተኛው የአይነት ጥቅሙ ዋጋ ተደርጎ ይወሰዳል ማለት ነው። ይህንን በምሳሌ ብንመለከተው አንድ ሰራተኛ ከቀጣሪው 100 ሺህ ብር ተበድሯል ብለን እናስብና በስምምነታቸው መሰረት በየወሩ የተወሰነ መጠን ሲከፍል ቆይቶ 80 ሺህ ብር መልሷል። ነገር ግን የቀረውን 20 ሺህ ብር ቀጣሪው ለተቀጣሪው ቀሪ ቢያደርግለት ወይም ቢተውለት ይሄ ቀሪ የተደረገለት ወይም የተተወለት የ20 ሺህ ብር መጠን ለሰራተኛው ከዕዳ ነፃ የመደረግ የአይነት ጥቅም ዋጋው ተደርጎ ይወሰዳል ማለት ነው። በመቀጠል የምንመለከተው የቤተሰብ አገልግሎት ሰራተኞች የአይነት ጥቅም የሚባለውን ነው። ይሄኛው ደግሞ ምን አይነት ነው? አንድ ስራ አስኪያጅ አለ ብለን እናስብና ለዛ ስራ አስኪያጅ በቤቱ አገልግሎት የሚሰጡት የተለያዩ ሰራተኞች ቢቀጠሩና ለነዛ ሰራተኞች በየወሩ የሚከፈለውን ክፍያ ስራ አስኪያጁን የቀጠረው ድርጅት የሚፈጽም በሚሆንበት ጊዜ ያ የክፍያ መጠን ለስራ አስኪያጁ ከመቀጠር የሚገኝ የአይነት ጥቅም ተደርጎ ይወሰዳል ነው። ይህንን በምሳሌ ብንመለከተው አንድ ስራ አስኪያጅ ሲቀጠር በቤቱ የሚያገለግሉት ለምሳሌ የምግብ አብሳይ ሊሆን ይችላል፣ የጥበቃና አትክልተኛ ሊሆን ይችላል። እንደዚህ ያሉ ባለሙያዎች ወይም ሰራተኞች ቢቀጠሩለትና ለነዚህ ሰራተኞች በየወሩ የሚከፈለውን ክፍያ ግን የሚከፍለው ስራ አስኪያጁ ሳይሆን ስራ አስኪያጁን የቀጠረው ድርጅት በሚሆንበት ጊዜ ለነዚህ ሰራተኞች የተከፈለው መጠን ለስራ አስኪያጁ የአይነት ጥቅም ዋጋው ተደርጎ የሚወሰድ ይሆናል ማለት ነው። በምሳሌያችን መሰረት ለምግብ አብሳይዋ በየወሩ 5000 ብር፣ ለጥበቃና አትክልተኛውም እንደዚሁ በየወሩ 5000 ብር ቢከፈል በድምሩ 10000 ብሩ የዛ ስራ አስኪያጅ የአይነት ጥቅም ዋጋው ተደርጎ ይወሰዳል ማለት ነው። ነገር ግን ከዚህ መጠን ላይ ስራ አስኪያጁ የተወሰነ መጠኑን የሸፈነ እንደሆነ ቀሪው መጠን ብቻ የአይነት ጥቅም ዋጋው ተደርጎ ይወሰዳል ማለት ነው። ለምሳሌ ከ10000 ብሩ ላይ 3000 ብሩ ስራ አስኪያጁ የሚሸፍን ቢሆን የቀረው 7000 ብር ብቻ የአይነት ጥቅም ዋጋው ተደርጎ የሚወሰድ ይሆናል ማለት ነው። ስለዚህ ለአንድ ተቀጣሪ በቤቱ የሚያገለግሉ ሰራተኞች የሚቀጠሩ በሚሆንበት ጊዜና ለነሱ በየወሩ የሚከፈለውን ክፍያ የሚፈጽመው ቀጣሪ ድርጅቱ በሚሆንበት ጊዜ ያ መጠን ለሰራተኛው የአይነት ጥቅም ዋጋው ተደርጎ ይወሰዳል ማለት ነው። በመቀጠል የምንመለከተው የመኖሪያ ቤት ወይም የማረፊያ የአይነት ጥቅም የሚባለውን ነው። ይህንን በሁለት መንገድ ልንመለከተው እንችላለን። በቅድሚያ የምንመለከተው የመኖሪያ ቤቱ ወይም የማረፊያው ባለቤት ቀጣሪው አካል ወይም ቀጣሪው ድርጅት በሚሆንበት ጊዜ ይሆናል ማለት ነው። በእንደዚህ አይነት ሁኔታ ውስጥ የአይነት ጥቅም ዋጋው አድርገን ልንወስድ የምንችለው የቤቱ ወይም የማረፊያው የገበያ ዋጋ ከግምት ይወሰድና ከዛ መጠን ላይ ተቀጣሪው የሸፈነው መጠን ካለ ተቀንሶ ልዩነቱ የአይነት ጥቅም ዋጋው ተደርጎ የሚወሰድ ይሆናል ለማለት ነው። ይህንን በምሳሌ ብንመለከተው አንድ የመኖሪያ ቤት በቀጣሪ ድርጅቱ ስም አለ ብለን እንውሰድና የገበያ ዋጋው 30 ሺህ ብር ነው በወር የሚከራየው ብለን እናስብ። ስለዚህ ይህን 30 ሺህ ብር ምንም አይነት ክፍያ ሳይከፍል ተቀጣሪ ድርጅቱ በነፃ የሚኖርበት ከሆነ ያ 30 ሺህ ብር መጠን ለዛ ሰራተኛ የአይነት ጥቅም ዋጋው ተደርጎ የሚወሰድ ይሆናል ማለት ነው። ነገር ግን ከዚህ 30 ሺህ ብር ውስጥ ለምሳሌ 10 ሺህ ብሩን ተቀጣሪው የሚሸፍን በሚሆንበት ጊዜ የቀረው መጠን በምሳሌያችን መሰረት 20 ሺህ ብሩ ማለት ነው የአይነት ጥቅም ዋጋው ተደርጎ የሚወሰድ ይሆናል ማለት ነው። በሁለተኛው የምንመለከተው ደግሞ ቀጣሪው ተከራይቶ ለተቀጣሪው የሚያቀርብ በሚሆንበት ጊዜ ደግሞ ቀጣሪው በየወሩ ለዛ ቤት ለተከራየው ቤት የሚከፍለው መጠንና ተቀጣሪው የሚከፍለው መጠን መካከል ያለው ልዩነት ለተቀጣሪው የአይነት ጥቅም ዋጋው ተደርጎ የሚወሰድ ይሆናል ማለት ነው። አሁን በምሳሌ ብንመለከተው ቀጣሪው ቤቱን በ20 ሺህ ብር ተከራይቶታል ብለን እናስብና ስራ አስኪያጁ በነፃ የሚኖርበት ቢሆን ለዛ ስራ አስኪያጅ ያ 20 ሺህ ብር የአይነት ጥቅም ዋጋው ተደርጎ የሚወሰድ ይሆናል ማለት ነው።
በሌላ በኩል ግን ከዛ 20 ሺህ ብር ውስጥ 5 ሺህ ብሩ ተቀጣሪ ወይም ሰራተኛው ራሱ የሚሸፍን ከሆነ የቀረው 15 ሺህ ብር ብቻ የአይነት ጥቅም ዋጋው ተደርጎ የሚወሰድ ይሆናል ማለት ነው። ቀጥለን የምንመለከተው የቅናሽ ወለድ ብድር የአይነት ጥቅም የሚባለውን ነው። ይሄኛው ደግሞ ተቀጣሪ ለቀጣሪ ብድር የሚሰጥ በሚሆንበት ጊዜና ለብድሩ የሚከፈለው የወለድ መጠን ከገበያ የማበደሪያ ወለድ ያነሰ እንደሆነ ተበዳሪው በተበደረበት የወለድ መጠንና በገበያ የማበደሪያ ወለድ ምጣኔ መካከል ያለው ልዩነት ለተቀጣሪው የአይነት ጥቅም ዋጋ መጠኑ ተደርጎ የሚወሰድ ይሆናል ማለት ነው። ለምሳሌ የገበያ የማበደሪያ ምጣኔው 14 በመቶ ነው ብለን እናስብና አንድ ሰራተኛ ግን ከቀጣሪው በ8% የወለድ ምጣኔ የተበደረ ቢሆን በ8 በመቶ እና በ14 በመቶ መካከል ያለው የ6 በመቶ ልዩነት ለሰራተኛው የአይነት ጥቅም ዋጋው ተደርጎ የሚወሰድ ይሆናል ማለት ነው። ስለዚህ የአይነት ጥቅም ዋጋውን ስናሰላ ግን የምናሰላው ተቀጣሪው በገበያ የማበደሪያ ወለድ ተበድሮ ቢሆን በየወሩ ይከፍል የነበረውን የወለድ ክፍያ መጠን ከግምት በማስገባት ይሆናል ማለት ነው። ሌላኛው የአይነት ጥቅም የግል ወጪ የአይነት ጥቅም የሚባለው ነው። ይሄኛው ደግሞ አንድ ተቀጣሪ በግሉ ማውጣት ያለበትን ወጪዎች ቀጣሪ ድርጅቱ የሚሸፍን በሚሆንበት ጊዜ ያ በቀጣሪው የተሸፈነው መጠን ለተቀጣሪው የአይነት ጥቅም ዋጋው ተደርጎ የሚወሰድ ይሆናል ማለት ነው። ለምሳሌ አንድ ተቀጣሪ በቤቱ ለሚጠቀመው መብራት ሊሆን ይችላል፣ ስልክ ሊሆን ይችላል፣ ውሃ ሊሆን ይችላል፣ የተለያዩ አይነት የአገልግሎት ክፍያዎች ቀጣሪ ድርጅቱ የሚፈጽምለት ከሆነ ያ በቀጣሪው በኩል የተፈጸሙ ክፍያዎች መጠን ለተቀጣሪው የአይነት ጥቅም ዋጋው ተደርገው ይወሰዳሉ ማለት ነው። ምክንያቱም እንደዚህ አይነት ወጪዎችን መሸፈን ያለበት ራሱ ተቀጣሪው፣ ምክንያቱም የአገልግሎት ተጠቃሚ ሆነውም ተቀጣሪው ሆኖ ሳለ ነገር ግን ወጪዎቹን የሸፈነው ቀጣሪው በመሆኑ ምክንያት ያ ለተቀጣሪው የአይነት ጥቅም ዋጋው ተደርጎ የሚወሰድና ታክስ የሚከፈልበት ይሆናል ማለት ነው። ሌላኛው የአይነት ጥቅም የሰራተኞች የአክሲዮን አቅድ የአይነት ጥቅም የሚባለው ነው። ይሄኛው አይነት የአይነት ጥቅም ደግሞ ቀጣሪ የሆነ አካል ለሰራተኞቹ ባለአክሲዮን የመሆን መብትን የሚሰጥ በሚሆንበት ጊዜና ሰራተኞቹ የዛ ቀጣሪ የዛ ድርጅት ባለአክሲዮን የሆኑበት ዋጋና በአክሲዮኑ የገበያ ዋጋ መካከል ያለው ልዩነት ለሰራተኛው የአክሲዮን ዋጋ የአይነት ጥቅም ተደርጎ የሚወሰድ ይሆናል ማለት ነው። ለምሳሌ አንድ ቀጣሪ ድርጅት ለሰራተኞቹ ባለአክሲዮን የመሆን መብትን ሰጠ እንበልና ሰራተኞቹ ባለአክሲዮን የሆኑበት መጠን ደግሞ በአክሲዮን 1000 ብር ነው ብለን እናስብ። ነገር ግን የዛ አክሲዮን ዋጋ የገበያ ሁኔታውን ብንመለከት ያ አክሲዮን ገበያ ላይ ቀርቦ 3000 ብር የሚሸጥ ሊሆን ይችላል ማለት ነው። ነገር ግን ሰራተኞቹ ባለአክሲዮን የሆኑት ለአንድ አክሲዮን 1000 ብር በመክፈል ብቻ ነው ማለት ነው። ስለዚህ በ1000 ብር እና በ3000 ብር መካከል ያለው ልዩነት የ2000 ብር ዋጋ ነው ማለት ነው። ስለዚህ በአንድ አክሲዮን የ2000 ብር ያክል ዋጋ ያለው የአይነት ጥቅም አግኝተዋል ተብሎ ይወሰዳል ማለት ነው። ይሄንን በገዙት ወይም ባለአክሲዮን የሆኑበትን የአክሲዮን መጠን ልክ በማባዛት ያ ሰራተኛ ያገኘውን የአክሲዮን መጠን ዋጋ ማወቅ ይቻላል ማለት ነው። ስለዚህ ሰራተኛው ባለአክሲዮን የሆነበት የአክሲዮን ዋጋና የዛ አክሲዮን የገበያ ዋጋ መካከል ያለው ልዩነት የሰራተኛው የአክሲዮን አቅድ የአይነት ጥቅም ዋጋ ተደርጎ የሚወሰድ ይሆናል ማለት ነው። ክቡራትና ክቡራን ተመልካቾቻችን አሁን ካየናቸው በተጨማሪ የተሽከርካሪ የአይነት ጥቅም እንደዚሁም ደግሞ የንብረት ወይም የአገልግሎት የአይነት ጥቅም እንደዚሁ ታክስ የሚከፈልባቸው የአይነት ጥቅም አይነቶች እንደሆኑ በገቢ ግብር ደንብ 410 ላይ ተዘርዝረው ይገኛሉ። ስለዚህ ለተጨማሪ መረጃ ደንቡን እንድታነቡ እምጋብዝ ይሆናል ማለት ነው። እነዚህን ካነሳን በኋላ አንድ ሰራተኛ ላገኛቸው የአይነት ጥቅሞች መክፈል ያለበት የታክስ ምጣኔ ምን ያክል ነው የሚለውን ወደ መመልከት እንሄዳለን ማለት ነው። ለምሳሌ አንድ ሰራተኛ አንድም ሊሆን ይችላል አለዛም እስካሁን ካነሳናቸው ውስጥ ከአንድ በላይ የሆኑ የአይነት ጥቅሞችን ያገኘ እንደሆነ ከወራዊ ደሞዙ ከ10 በመቶ በላይ ለነዚህ የአይነት ጥቅሞች ታክስ ሊከፍል እንደማይገባ ያስቀምጣል ማለት ነው። ስለዚህ አንድም ሆነ ከአንድም በላይ የአይነት ጥቅም ያገኘ ሰራተኛ ያለ እንደሆነ ሊከፍል የሚችለው የታክስ መጠን ከወራዊ ደሞዙ ከ10 በመቶ ባልበለጠ ብቻ ይሆናል ማለት ነው። ክቡራትና ክቡራን የቅርንጫፍ ጽሕፈት ቤታችን ግብር ከፋዮችና የቻናላችን ቤተሰቦች
ለዛሬ ይዤላችሁ የመጣው ትምህርታዊ ቪዲዮ ይህንን ይመስላል። ታክስን የተመለከተ ማንኛውም ጥያቄ ካላችሁ በኮሜንት ስር እንድታስቀምጡልን እየጋበዝኩኝ ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ አብሮነታችሁን እንድታሳዩን እጠይቃለሁ። በሌላ ትምህርታዊ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።